ፊቴን ምን እንዳበላሸው ብታውቁ እሱን እነግራችኋለሁ። መማሪያ ነው የሚሆናችሁ፣ እናንተም እንዳትሞክሩት ማለት ነው። ጸጉሬን ከተሰራው ሳምንት ስለሆነ ድጋሚ ለመሰራት እንደምታውቁት ማያ ቢዩቲ ሳሎን ኤንድ ስፓ ነበር ሄድኩ። አድራሻው አዳማ ራስ ሆቴል አጠገብ ሜሪ ሱፐርማርኬት ያለበት ሁለተኛ ፎቅ ላይ ትገኛለች። እዚህ ቤት ባለፈው ሞሮኮ ገብቼ እንዴት ሪላክስ እንዳደረኩኝ ነግራችሁና አሳይቻችሁም ነበር። ለልደቴ ፎቶሹትም እዚህ ነበር የተሰራው። ጸጉሬን ጄል አስነክቼው ስለነበረ ትሪትመንት ላደርግ ፈልጌ ነበር። ብታዩ በቀለም ለተጎዳ፣ ለተሰባበረ፣ ለተነቃቀለ ጸጉር የተለያየ ትሪትመንት ነው ያላችሁ። ከፈለጋችሁ ሺያ በተርም አለ። ስለሆነ እንቁላልና አርጎ ያልገባበትን ነበር የተጠቀምኩት። እኔ ትሪትመንቱን ስትጠቀሙ የምትደረጉት ማሳጅ ጸጉራችሁን ብቻ ሳይሆን ማነው አይምሮአችሁንም ጭምር ነው ሪላክስ የሚያደርገው። ስቲሚንግ ገብቼ ታጥቤ ከጨረስኩኝ በኋላ በፋን ነበር ያደረኩት። አረ ፊቴ ምን እንዳበላሸው ሳልነግራችሁ ፊቴን በዋክስ ተነስቸው ነበር። ይውላችሁ እንደዚህ የተበላሸ ወዳችሁ ሴንሲቲቭ እንደሆነ የምታውቁ ሰዎች በጭራሽ እንዳትጠቀሙ ዋክስ የሚባል ነገር ለፊታችሁ። ጓደኛዬ ማብራት ሰርታ ነበር ግን የእሷ ምንም አልሆነም። ፋይናል ሪዛልት ጸጉሬን ደግሞ ይሁት እንዴት አባቱ እንደሚያምር እንደዚህ ፋብልጭ ድምቅ ለማለት እንግዲህ ማያ ቢዩቲ ሳሎን መምጣት ነው የሚጠበቅባችሁ። እና እንዳልኳችሁ ዋክስ ለመጠቀም ለፊታችሁ የፊታችሁ ታይፕ ይወስነዋልና ተጠንቀቁ። ከቻላችሁ ሼቭ ማድረግ ብቻ በቂ ነው ብዬ ነው የማስበው። ባይ